ሰላም እንዴት ናችሁ? ውድ የመላት ቱቶሪያልስ ቤተሰቦች ዛሬ ኦርጋናይዜሽናል ቢሄቪየር ቱቶሪያል እንጀምራለን። እንግዲህ ዛሬ የመጀመሪያ ቻፕተር የሆነውን እንዳጠቃላይ የኦርጋናይዜሽናል ቢሄቪየር ኦቨርቪው ለማየት እንሞክራለን። ከዛ በመቀጠል እንግዲህ ያሉትንም ቻፕተሮች ዋን ባይ ዋን ለማየት እንሞክራለን። ኦልሞስት ለመስራት ያሰብኩት በዋናነት ቻፕተር ዋንን በአንድ ቪዲዮ ለመጨረስ እንሞክራለን። ከዛ በዘለለ ቻፕተር 2 ሁለት ቪዲዮ ይኖራል። ከዛ በኋላ ያሉትን ቻፕተሮች ደግሞ ሰፓሬትሊ አንዳንድ ቪዲዮ ይኖራቸዋል። ቶታሊ 10 አካባቢ የሚደርሱ ቪዲዮዎችን ለመስራት እንሞክራለን። ያው ኦቢ እንደምታውቁት 9 ቻፕተር ነው፣ ሰፊ ነው። በውስጡ በጣም ብዙ ሀሳቦችን ነው ዲስከስ የምናደርገው። ብዙ ዲስፕሊኖችን ብዙ ኤሪያዎችን የሚነካ ሳብጀክት ነው። ስለዚህ እነሱን በደንብ ለማየት እንሞክራለን። ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ለጓደኞቻችሁ ሼር እንድታደርጉ ጠይቃለሁኝ። ዛሬ ወደምንመለከተው ፓርት እንግባ። እንግዲህ ዛሬ የምንመለከተው የመጀመሪያ ቻፕተር ላይ ያለውን እንግዲህ የመጀመሪያውን ኢንትሮዳክተሪ ፓርት ነው። ኦቨርቪው ለማየት እንሞክራለን። ኦርጋናይዜሽናል ቢሄቪየር ምንድን ነው፣ ምን ማለት ነው የሚሉትን ተርሞችን ሰፓሬትሊ ለያይተን ኦርጋናይዜሽን ማለት ቢሄቪየር ማለት ምን ማለት ነው፣ ኦርጋናይዜሽናል ቢሄቪየር እንዴት ሊመጣ ቻለ፣ ምንድን ነው በውስጡ ያሉ ኮምፖነንቶች ምንድን ናቸው፣ ለዚህ ሜጀር የሚባሉ ዲስፕሊኖች ምንድን ናቸው የሚሉትን ፓርቶች ለማየት እንሞክራለን። ኦርጋናይዜሽናል ቢሄቪየር ብለን የምንጠራው እንግዲህ ቤዚካሊ የሁለት ተርሞች ኮምባይን አድርገው የፈጠሩት ነው። ያም ኦርጋናይዜሽን ለብቻው ፕላስ ደግሞ ቢሄቪየር ለብቻው ነው። ኦርጋናይዜሽን ምንድን ነው ስንል እንግዲህ ኦርጋኒዝም ከሚል ተርም የመጣ ነው ኦርጋናይዜሽን ተብሎ የሚጠራው። ያም እንግዲህ ልክ አንድ ተቋም ነው ኦርጋናይዜሽን ብለን የምንጠራው። ልክ እንደ አንድ በውስጡ ሲስተም እና ሰብሲስተም ያለውን ነገር ነው ኦርጋናይዜሽን ብለን የምንጠራው። ያም ፎር ኤግዛምፕል አንድ ግለሰብን እንደ አንድ ተቋም ማየት እንችላለን፣ እንደ ኦርጋናይዜሽን ኮንሲደር ማድረግ እንችላለን። ግለሰብ የተለያዩ እጅ፣ እግሩ፣ አይን፣ የተለያዩ የሰውነት ክፍሎቹ አንድ ላይ ኮምባይንድ አድርገው ኮምባይንድ ሲሆን ሰው ብለን እንደምንጠራው በተመሳሳይ መልኩ ኦርጋናይዜሽን ብለን የምንጠራውም እንግዲህ አንድ ኮመን ዩናይት ጎልን አቺቭ ለማድረግ ሲባል በሰዎች ሜዳፕ የሚደረግ ኮኦርዲኔትድ የሆነ ሶሻል ዩኒት ኦርጋናይዜሽን ብለን እንጠራዋለን። ለዛ ነው ኦርጋናይዜሽን ኢዝ ኮኦርዲኔትድ የሆነ ሶሻል ዩኒት ብለን የምንጠራው። ኦርጋናይዜሽን ፎርም የሚደረገው ኦርጋናይዜሽን ሜክ የሚደረገው በሰዎች ነው። ነገር ግን ሲምፕሊ የሰዎች ስብስብ ብቻ ኦርጋናይዜሽን ተብሎ አይጠራም። እነዛ ሰዎች ኮመን ዩናይት ጎልን አቺቭ የሚያደርጉ መሆን ይጠበቅባቸዋል። ፕላስ ደግሞ እነዛም ሰዎች ኢንተራክት የሚያደርጉበትም ራሱን የቻለ ሲስተምም ሊኖረው ይገባል። ሶሪ ያ ሲኖረው ነው ኦርጋናይዜሽን ብለን የምንጠራው ሙሉ መሆን የሚችለው። እንዳልኳችሁ ሰዎች እና ከዛ ደግሞ ሰዎቹ ኢንተራክት ያደርጉበት የሚችል ራሱን የቻለ ሲስተም ሲኖረው ያንን ኦርጋናይዜሽን ብለን እንጠራዋለን። ቢሄቪየር ብለን የምንጠራው እንግዲህ ቢሄቪየር በአክሽን ኤክስፕረስ የሚደረግ ነገር ነው። ባህሪ ብለን የምንጠራው ነገር ባህሪ እንግዲህ በአክሽን ኤክስፕረስ የሚደረግ ነገርን ያንን ቢሄቪየር ብለን እንጠራዋለን። ስለዚህ ግለሰቦች በተለይ ከኦርጋናይዜሽን አንጻር ካየነው ግለሰቦች በድርጅት ውስጥ የሚያደርጉት ፐርፎርም የሚያደርጉት አክት የሚያደርጉትን ነገር እንዲሁም አጠቃላይ ያላቸውን አቲቲዩድን ቢሄቪየር ብለን እንጠራዋለን። ስለዚህ ኦርጋናይዜሽን ቢሄቪየር ስንል ኦርጋናይዜሽናል ቢሄቪየር ስንል ራሱን የቻለ አንድ ፊልድ ኦፍ ስተዲ ሲሆን ያ ፊልድ ኦፍ ስተዲ ምንድን ነው ፕራይሜሪ ኢንተረስቱ ካልን በአንድ ድርጅት ውስጥ ያሉ ግለሰቦች ሊሆኑ ይችላሉ፣ ወይም ደግሞ ቲም ኦር ግሩፕስ ብለን የምንጠራቸው ስለነሱ ፕራይሜሪ ኢንተረስት ስተዲ የሚያደርግ ኦር የሚያጠና ነው ኦርጋናይዜሽናል ቢሄቪየር ብለን የምንጠራው። ስለዚህ አንድን ስራ ኤፌክቲቭሊ ፐርፎርም ለማድረግ ማኔጅ ለማድረግ ግለሰቦችን እንዲሁም ግሩፖችን አንደርስታንድ የምናደርግበት ኦር ኢንቨስቲጌት አድርገን ምን ይፈልጋሉ ምን አይፈልጉም። ቤዚካሊ ለምሳሌ ኢንዲቪጁዋል ብለን የምንጠራቸው ራሱን የቻለ የኢንዲቪጁዋል የሆኑ ቢሄቪየሮች አሉ። ግሩፕ ራሱን የቻለ ቢሄቪየር አለው። ፕላስ ደግሞ ኦርጋናይዜሽን እንደ ኦርጋናይዜሽን ኦር በስትራክቸር ውስጥ ወይም ደግሞ የሲስተም ቢሄቪየር አለ። ስለዚህ እነዛን አይተሞች ለይተን የምናይበት የምናጠናበት ነው ማለት ነው። ኦቢ ብለን የምንጠራው እንግዲህ ኦርጋናይዜሽናል ቢሄቪየር ብለን የምንጠራው እንዳልኳችሁ ሰዎች ድርጅት ውስጥ እንዴት ነው አክት የሚያደርጉት፣ ኢንዲቪጁዋሎች ሊሆኑ ይችላሉ፣ ግሩፖች ሊሆኑ ይችላሉ። እንዴት ነው ቲንክ የሚያደርጉት፣ እንዴት ነው የሚያስቡት ሊሆን ይችላል፣ እንዴት ነው ፊል የሚያደርጉት፣ እንዴት ነው አንድን ስራ በድርጅት ውስጥ የሚሰሩት የሚለው እና እንዲሁም እንዳጠቃላይ ግለሰብ እንደ ግለሰብ፣ አንድ ግሩፕ እንደ ግሩፕ እንዲሁም
በአንድ ካምፓኒ ውስጥ ያለ ስትራክቸር እንደ ስትራክቸር ኦርጋናይዜሽን ላይ ያለውን ኢምፓክት ኢንቨስቲጌት የምናደርግበት የምናጠናበት የምንመለከትበት ነው። ለሴ ፎር ኤግዛምፕል አንድ ሲምፕል ኤግዛምፕል ብነግራችሁ የግለሰቦች የተለያየ አይነት ግለሰቦች የተለያየ አይነት ምናላቸው ፐርሶናሊቲ አለ። ፐርሶናሊቲ ኢንዲቪጁዋል ዩናይት ቢሄቪየር ነው። ስለዚህ አንዱ ታይፕ ኤ ሲሆን ሌላኛው ታይፕ ቢ ነው። ስለዚህ ታይፕ ኤ የሆኑ ግለሰቦች ድርጅታችን ውስጥ እንዴት አክት ያደርጋሉ፣ ታይፕ ቢ የሆኑ ግለሰቦች እንዴት ነው አክት የሚያደርጉት። ኢቭን ለስራ ሁሉ ሊሆን ይችላል። አንዳንዴ ለምንሰራው ስራ ሁሉ ምን አይነት ፐርሶናሊቲ ያላቸው ግለሰቦች ናቸው የሚሆኑት ስንል ኢንዲቪጁዋል ቢሄቪየርን እያየን ነው ማለት። ምክንያቱም የእኛን ስራ ወይም የአንድን ድርጅት ፐርፎርማንስ አፌክት የሚያደርገው የኢንዲቪጁዋልም ቢሄቪየር ስለሆነ ማለት። ስለዚህ ኦቢ እንዳጠቃላይ እነዚህ 3 ሌቭሎች ላይ ፎከስ አድርጎ የሚያጠና ሳብጀክት ነው ማለት ነው። ኦቢ ኢንቨስቲጌትስ ሃው ኢንዲቪጁዋል ግሩፕ ኤንድ ስትራክቸር አፌክት ኤንድ አፌክትድ ባይ ዘ ቢሄቪየር ዊዝን ኦርጋናይዜሽን። ስለዚህ ኢንዲቪጁዋል የሆነ ቢሄቪየር አለ፣ ሰዎች በግሩፕ ሲሰሩ የግሩፕ ቢሄቪየር አለ። እንዳጠቃላይ ደግሞ ያም ግሩፕ ሊሆን ይችላል አንድ ኦርጋናይዜሽን ውስጥ ይመጣል። ሰው አንድ ስትራክቸር ይኖራል። ስለዚህ ስትራክቸሩ ኦር ሲስተሙ ራሱን የቻለ ደግሞ ምን አለው ቢሄቪየር አለ። ስለዚህ እነዛን እንዳጠቃላይ ድርጅት ላይ የሚኖራቸውን ኢምፓክት ኦር ኢንፍሉዌንስ የሚያጠናልን ነው ማለት ነው። ኢንዲቪጁዋል የሆነ ሌቭል ብለን የምንጠራው እንግዲህ ይሄ ግለሰቦች በግለሰብ ደረጃ ብቻ ምን የሚያደርጉት የሚያሳዩት ነው። የግለሰቦችን ካራክተር ነው ኢንዲቪጁዋል ሌቭል ብለን የምንጠራው። ሶ አን ኢንዲቪጁዋል ሌቭል ኢንክሉድስ ካራክተሪስቲክስ ኤንድ ቢሄቪየርስ ኦፍ ኤምፕሎይስ ነው። ግለሰቦች እንደ ግለሰብ የሚያሳዩትን ነገር ነው እንግዲህ የኢንዲቪጁዋል ሌቭል ቢሄቪየር ብለን የምንጠራው። እዚህ ውስጥ የግለሰቦችን ሞቲቬሽን እናያለን። እዚህ ውስጥ የግለሰቦችን ፐርሰፕሽን እንመለከታለን፣ የፐርሶናሊቲ እንመለከታለን፣ አቲቲዩድ እንመለከታለን፣ ቫሉስ ብለን የምንጠራቸውን ኤሌመንቶች ለማየት እንሞክራለን። በተለይ ቻፕተር 2 የኢንዲቪጁዋል ቢሄቪየርን በሰፊው የሚያጠና ስለሆነ እዛ ላይ በሰፊው ዲስከስ ለማድረግ እንሞክራለን። ስለ አቲቲዩድ እናያለን፣ ስለ ፐርሶናሊቲ እናያለን፣ ስለ ፐርሰፕሽን እናያለን። እንዲሁም ሌሎችም የለርኒንግ ኢሹዎችም ስለሚኖሩ እነዛን እንመለከታለን። ምክንያቱም እነዚህ የኢንዲቪጁዋል ሌቭል ቢሄቪየሮች ናቸው። ሰው ኢንዲቪጁዋል ሌቭል ላይ ድርጅት ላይ ኢንፍሉዌንስ ይኖራቸዋል፣ ኢምፓክት ይኖራቸዋል የሚሉትን በሰፊው እዛ ላይ ስንደርስ ዲስከስ እናደርጋለን። ነገር ግን በኦርጋኒዛሽናል ቢሄቪየር ውስጥ የመጀመሪያው ሌቭል ኢንዲቪጁዋል ሌቭል ተብሎ ይጠራል። ዘንድ ወደ ምን ይመጣል? ያው እንግዲህ ወደ ግሩፕ ይመጣል። ምክንያቱም ድርጅት ውስጥ ሰዎች በምንድን ነው የሚሰሩት? በህብረት በግሩፕ ነው የሚሰሩት፣ በቲም ነው የሚሰሩት። ሰው በቲም በሚሰሩበት ጊዜ የግሩፕ ሌቭል አናሊሲስ ነው ማለት ነው። ያ የግሩፕ ሌቭል አናሊሲስ ደግሞ ሰዎች ኢንተራክት የሚያደርጉበትን መንገድ ነው የግሩፕ ሌቭል አናሊሲስ የሚያጠናለን። እዚህ ውስጥ እንግዲህ ሰዎች ውሳኔ ይወስናሉ፣ ዲሲሽን ሜክ ይደረጋል። ሶ ዲሲሽን ሜክ ሲደረግ እዛ ውስጥ የሚኖራቸው ኢንተራክሽን ይኖራል፣ ፓወር አለ፣ ፖለቲክስ አለ፣ ኮንፍሊክት አለ። ሰዎች አብረው ሲሰሩ እንዴት ነው ያንን ነው እንዴት ነው ማኔጅ ማድረግ ያለብን ነው። ምክንያቱም ኮንፍሊክትን ብንመለከት ፎር ኤግዛምፕል ኮንፍሊክት ኢት ሜይ ቢ ፋንክሽናል ሊሆን ይችላል ኦር ኢት ሜይ ቢ ዲስፋንክሽናል ሊሆን ይችላል። ሶ ኮንፍሊክትን ፋንክሽናል አድርገን ለድርጅት ሊጠቀም በሚችል መልኩ እንዴት መጠቀም እንችላለን ነው። ሊደርሽፕ እንዴት ቤተር ማድረግ እንችላለን፣ ቲም ዳይናሚክስ እንዴት ቤተር አድርገን ኢንተራክት ማድረግ እንችላለን የሚለው የግሩፕ ሌቭል አናሊሲስ ነው ማለት። ስለዚህ ስለ ኦርጋኒዛሽናል ቢሄቪየር ዲስከስ እናደርግ ኢንዲቪጁዋል ሌቭልን ከጨረስን በኋላ ስለ ግሩፕ ሌቭል ዲስከስ እናደርጋለን። እነዚህ የምታያቸው ኤሪያዎች በሙሉ ወደፊት በሰፊው ዲስከስ የምናደርግባቸው ነው። አንዳንዶቹ ራሳቸውን የቻለ ቻፕተር ስላላቸው በዛ ቻፕተር ለማየት እንሞክራለን። ለምሳሌ ያክል አሁን ኢንዲቪጁዋል ቢሄቪየር የሚለው ሙሉ ቻፕተር 2 እሱ ነው ዲስከስ የሚደረግበት። ፐርሶናሊቲ፣ ለርኒንግ ብለን የምንጠራቸው፣ አቲቲዩድ ብለን የምንጠራው ምናምን ነገሮች በሙሉ ዲስከስ የምናደርግበት። ከዛ ቻፕተር 3 ስለ ግሩፕ ቢሄቪየር ነው። ቻፕተር 4 ስለ ሞቲቬሽን ነው። ቻፕተር 5 ስለ ኮንፍሊክት ነው። 6 ስለ ስትረስ፣ ስለ ፓወር፣ ስለ ፖለቲክስ እያለ እስከ መጨረሻው እስከ ስትራክቸር ድረስ ይደርሳል። ስለዚህ እነዚህን በሙሉ ዲስከስ የምናደርጋቸው ናቸው ማለት ነው። እነዚህን ዲስከስ የምናደርጋቸው ነው በ3 ካታጎሪ የምናስቀምጣቸው ኢንዲቪጁዋል ሌቭል ብለን፣ የግሩፕ ሌቭል ብለን፣ እንዲሁም ደግሞ ኦርጋኒዛሽናል ሌቭል ኦር በስትራክቸር ደረጃ ያለ ብለን እናያቸዋለን። ሶ አተን ኦርጋኒዛሽናል በሆነ ሌቭል ደግሞ እንግዲህ ግለሰቦች ስትራክቸር ውስጥ በዛ ውስጥ ምክንያቱም ሲስተም ቢልድ ሲደረግ ፎር ኤግዛምፕል አንድ የሪክሩትመንት ፕሮሲጀር ይኖራል። የሪክሩትመንት ፕሮሲጀር ራሱን የቻለ ምን አለው? ኢምፓክት አለው። ፖሊሲዎች ይኖራሉ፣ ፕራክቲሶች ይኖራሉ። በድርጅት ደረጃ የወርክ ፕሌስ ስትረስ ይኖራል። የኦርጋናይዜሽናል ዲዛይኑ ሊሆን ይችላል። የድርጅቱ ካልቸር ሊሆን ይችላል ያለው ካልቸር። ስለዚህ እሱ ራሱን የቻለ ምን አለው? ኢንፍሉዌንስ አለው። እሱ ራሱን የቻለ ኢምፓክት አለ። ስለዚህ ያ ኢምፓክት ምን ይመስላል? ሰራተኞች ላይ ምን አይነት ኢምፓክት ይፈጥራል? እንደጠቃላይ ለድርጅት ውስጥ ምን አይነት ኢምፓክት አለ የሚለውን የሚያጠናልን ነው እንግዲህ ኦርጋናይዜሽናል ቢሄቪየር ብለን የምንጠራው። ሶ ሂር ዊ ፎከስ ኦን ሃው ዘ ፒፕል ስትራክቸር ዜር ወርኪንግ ሪሌሽን ኤንድ ሃው ዘ ኦርጋናይዜሽን ወርክ ቱጌዘር ዊዝ ዜር ኤንቫይሮንመንት። ስለዚህ ድርጅቱ ካለው ኤንቫይሮንመንት ጋር እንዴት ነው ወርክ የሚያደርገው የሚለውን እንዲሁም ግለሰቦች ከስትራክቸር ጋር እንዴት ነው ኢንተራክት የሚያደርጉት የሚለውን የምናይበት ነው ማለት ነው የምናይበት ነው። ስለዚህ ይህም ራሱን የቻለ መልኩ ለማየት እንሞክራለን።
ሌላኛው የምንመለከተው ምንድነው ስለ ኦርጋናይዜሽናል ቢሄቪየር ስናጠና እንግዲህ አፌክት የሚደረግ አለ፣ አፌክት የሚያደርግ አለ። ካዥዋል ዩናይትድ ሪሌሽንሽፕ አለ። ያ ካዥዋል ዩናይትድ ሪሌሽንሽፕ እንግዲህ ዲፐንደንት በሆነና ኢንዲፐንደንት በሆኑ ቫሪያብሎች አማካኝነት ያለን ሪሌሽንሽፕ ነው። ያ ሪሌሽንሽፕ ቤዚካሊ አሁን ዲፐንደንት ቫሪያብል ብለን የምንጠራው እንግዲህ ኬ ዩናይት ፋክተር ሲሆን ያ ኬ ፋክተር that we want to explain or predict ማድረግ የምንፈልገው or explain ማድረግ የምንፈልገውን we call it dependent variable ብለን እንጠራለን። for example አሁን ኦርጋናይዜሽናል ፐርፎርማንስ ሊሆን ይችላል፣ ሳቲስፋክሽን ሊሆን ይችላል፣ ኦር ሌሎች ፋክተሮች ሊሆን ይችላሉ። እነዛ ፋክተሮች ቤዚካሊ ኤክስፕሌን የምናደርጋቸው ኦር ፕሪዲክት የምናደርጋቸው ፋክተሮች ናቸው ማለት ነው። በድርጅት ውስጥ የምንፈልጋቸው ኦር the major factor that we want to explain or explain ማድረግ የምንፈልጋቸው ኦር ፕሪዲክት ማድረግ የምንፈልጋቸውን ዲፐንደንት ቫሪያብል እንጠራቸዋለን። እነዚህን ኤክስፕሌን ማድረግ ኦር እነዚህን ፕሪዲክት ማድረግ ወይም ደግሞ ለአንድ ድርጅት ኬ ዩናይት ፋክተሮችን ደግሞ ኢንፍሉዌንስ የሚያደርጉ ኦር ፕሪሲምድ የሆኑ ኮዞች ደግሞ አሉ። እነዚህን ምን ብለን እንጠራቸዋለን? ኢንዲፐንደንት ቫሪያብል ብለን እንጠራቸዋለን። ኢንዲፐንደንት ቫሪያብልስ ተብሎ ይጠራሉ። ለማየት ያክል ለምሳሌ አሁን በድርጅታችን ውስጥ እንደ ፕራይሜሪ ፋክተር ልክ ኤክስፕሌን መደረግ ኦር ፕሪዲክት መደረግ የሚፈልገው ፕሮአክቲቪቲ ሊሆን ይችላል፣ አብሰንቲዝም ሊሆን ይችላል፣ ተርኖቨር ሊሆን ይችላል፣ ጆብ ሳቲስፋክሽን ሊሆን ይችላል። እነዚህ ቤዚካሊ ዲፐንደንት ቫሪያብል ናቸው። እነዚህ ዲፐንደንት ቫሪያብሎች ምን አፌክት ያደርጋቸዋል ስንል ኢንዲፐንደንት ቫሪያብልስ አሉ። እነዚህ ኢንዲፐንደንት ቫሪያብልስ ደግሞ በምን ስር ያሉ ናቸው ማለት ነው? በኢንዲቪጁዋል ቢሄቪየር ስር ያሉ፣ በግሩፕ ቢሄቪየር ስር ያሉና በኦርጋናይዜሽናል ሌቭል ስር ያሉ ቢሄቪየሮች ናቸው። ፎር ኤግዛምፕል ኢንዲቪጁዋል ቢሄቪየር ላይ ፐርሶናሊቲ ሊሆን ይችላል። ፐርሶናሊቲ ፕሮአክቲቪቲ ላይ ኢምፓክት አለው። ምክንያቱም ግለሰቦች ፎር ኤግዛምፕል አሁን ራይዜክ የሚባል አለ። ሪያሊስቲክ ዩናይት ፐርሶናሊቲ የሚፈልጉት የስራ አይነት አለ። ስለዚህ ሪያሊስቲክ ዩናይት ፐርሶናሊቲ ያላቸውን ግለሰቦች ሶሻል ፐርሶናሊቲ የሚፈልግ ስራ ላይ ብንመድባቸው ፕሮአክቲቪታቸው ሎወር ሊሆን ይችላል። አብሰንቲዝም ላይ፣ ተርኖቨር ላይ፣ ጆብ ሳቲስፋክሽን ላይ እነዚህ ኢንዲቪጁዋል ሌቭል የሆኑ ፋክተሮች፣ ግሩፕ ሌቭል ዩናይት ፋክተሮች እና በኦርጋናይዜሽናል ሌቭል ላይ ያሉ ወይ በስትራክቸር ሌቭል ላይ ያሉ ፋክተሮች ቤዚካሊ እነዚህን ኤሌመንቶች ወይ ደግሞ ዲፐንደንት ቫሪያብል ስለምንጠራቸው ኤሌመንቶች ምን የሚያደርጉ ናቸው ማለት ነው? አፌክት የሚያደርጉ ናቸው። አፌክት የሚያደርጉ ናቸው። ሶ ኢንዲቪጁዋል ፋክተር እንግዲህ ፊዚካል አትሪቢዩት ሊሆን ይችላል፣ ፐርሶናሊቲ ሊሆን ይችላል፣ ኤጅ ሊሆን ይችላል፣ ፐርሰፕሽን ሊሆን ይችላል፣ ጀንደር አቲቲዩድ ሊሆን ይችላል፣ የማርሻል ስታተስ ቫሊዩ ሊሆን ይችላል። እነዚህ ነገሮች በሙሉ ኢንዲቪጁዋል ፋክተርስ ናቸው። እነዚህ ኢንዲቪጁዋል ፋክተርስ ዲፐንደንት ቫሪያብሎችን ያደርጋሉ፣ ኢንፍሉዌንስ ያደርጋሉ። ዚያር ፕሪሲምድ የሆኑ ካውዞች ናቸው ማለት ነው። ወደ ግሩፕ ፋክተር ስንመጣ ግሩፕ ፋክተር ላይ እንግዲህ የግሩፕ ዳይናሚክስን እንመለከታለን። የሊደርሽፕ ስታይል እንመለከታለን። የሊደርሽፕ ስታይል ዲሞክራቲክ ሲሆን አውቶክራቲክ ሲሆን ምናምን ራሱን የቻለ ምን አለው ኢምፓክት አለው። ምክንያቱም ፎር ኤግዛምፕል ግለሰቦቹ በኔቸራቸው በጣም ሃይ ፕሮፋይል ያላቸው ግለሰቦች ሆነው እነሱ ላይ የምንከተል የሊደርሽፕ ስታይል አውቶክራቲክ የሊደርሽፕ ስታይል የምንከተል ከሆነ will not be ፕሮአክቲቭ መሆን አንችልም። ምክንያቱም ለዚህ አይነት ሴናሪዮ የሚሆነው የሌዚስፌር ሊደርሽፕ ስታይል ከሆነ አፕላይ ማድረግ ያለብን የሌዚስፌር ሊደርሽፕ ስታይል ነው። ምክንያቱም ይሄ የግሩፕ ፋክተር ነው። ሶ ይሄ የግሩፕ ፋክተር ምን ይኖራል ነው ኢምፓክት ይኖራል። የፓወር ጉዳይ፣ የፖለቲክስ ጉዳይ በጣም ዘ ሌቭል ኦፍ ኮንፍሊክት ብለን የምንጠራቸው ቤዚካሊ ኢምፓክት አላቸው ነው። ላኛው የኦርጋናይዜሽናል ፋክተሮችን ስንመለከት እንግዲህ እንዳልኳችሁ የወርክ ፕሮሰስ ሊሆን ይችላል፣ የኦርጋናይዜሽናል ዲዛይን ሊሆን ይችላል፣ ፖሊሲዎች ይሆናሉ፣ ፕራክቲሶች ሊሆን ይችላሉ፣ ሴሌክሽን ፕሮሰሱ፣ ትሬኒንግ ፕሮግራሙ፣ የኢንተርናል ላይ ያለው ካልቸር፣ ያለው የሌቭል ኦፍ ወርክ ስትረስ ቤዚካሊ ሰዎች ፕሮአክቲቪቲ ላይ፣ ሰዎች አብሰንቲዝም ላይ፣ ሰዎች ተርኖቨር ላይ፣ ሰዎች ጆብ ሳቲስፋክሽን ላይ፣ አንድ ካምፓኒ ጆብ ፐርፎርማንስ ላይ ራሱን የቻለ ምን አላቸው ማለት ነው ኢምፓክት አላቸው ማለት ነው። ራሱን የቻለ ኢምፓክት አላቸው። ለዚህ ነው እነዚህን ፕራይሜሪ ዩናይት ዲፐንደንት ቫሪያብሎች አፌክት የሚያደርጉት እነዚህ ኢንዲፐንደንት ቫሪያብል ናቸው። እነዚህ ኢንዲፐንደንት ቫሪያብል ደግሞ ምን ብለን እንጠራቸዋለን ማለት ነው? የኦርጋናይዜሽናል ቢሄቪየርስ ተብሎ የሚጠሩት ወይም ደግሞ ሌቭል ኦፍ ኦርጋናይዜሽናል ቢሄቪየር ላይ ያሉት ኢንዲቪጁዋል፣ ግሩፕ እና ኦርጋናይዜሽናል ሌቭልስ ናቸው ማለት ነው። ኦርጋናይዜሽናል ሌቭልስ ናቸው። ሌላኛው ኦርጋናይዜሽናል ቢሄቪየር እና ማኔጀር ምን መምሰል አለባቸው ኦር ምን ይሰጣል የሚመስል ስንመለከት እንግዲህ ስለ ኦርጋናይዜሽናል ቢሄቪየር ስናጠና ፕራክቲካል ዩናይት አድቫንቴጆች አሉት። እነዚህ ፕራክቲካል ዩናይት አድቫንቴጆች ምንድነው ስንል የመጀመሪያው በድርጅት ያለ ማኔጀር ሲስተማቲካሊ ቲንክ እንዲያደርግ ያደርገዋል። ሲስተማቲካሊ ቲንክ እንዲያደርግ ያደርገዋል። ከዛም በዘለለ ችግሮች ሲኖሩም ሆነ ችግሮችም ካሉ ወይም ደግሞ መልካም አጋጣሚዎችም በወርክ ሴቲንግ ላይ ኮር ካደረጉ ከነዛ ጋር ዲል ለማድረግ ያግዘዋል። ዲል ለማድረግ ለምን እንደው እንደዚህ ሀፕን ያደረገው ሲል
ከሆነ ቢሄቪየር ጋር የሚመጣ ነው ማለት ነው። ካለው የኢንዲቪጁዋል ቢሄቪየር ካለው የግሩፕ ቢሄቪየር ወይ ደግሞ በአጠቃላይ ከድርጅቱ ካለው ስትራክቸራል ኮናይት ቢሄቪየር የተነሳ ሊሆን ይችላል። ስለዚህ ፕሮብለሞች ካሉ ዲል ለማድረግ ኦፖርቹኒቲዎችም ካሉ እነዛን ሳይዝ ለማድረግ ማኔጀሮች ፕራክቲካል ዩናይት አድቫንቴጅን ኦርጋኒዛሽናል ቢሄቪየርን በማጥናት መጠቀም ይጠበቅባቸዋል። ስለ ኦቢ ስናው ስለ ኦቢ ምንድን ነው፣ ምን አይነት ፊቸር አለው፣ ምን አይነት ካራክተሪስቲክስ አለው ስንል ቤዚካሊ ኦቢ ኢንተርዲስፕሊናሪ ነው ኦር መልታይ ዲስፕሊናሪ ተብሎ ይጠራል። በይነ ዲስፕሊን ተብሎ ይጠራል። ያ ማለት በጣም በውስጡ የብዙ ፊልድ ኦፍ ስተዲዎችን የያዘ ነው። ምሳሌ አሁን እንዳጠቃላይ ስለ ቢሄቪየር ራሱ ዲስከስ ስናደርግ ወደ አይምሯችን ቀድሞ የሚመጣው ሳይኮሎጂ ነው። ሳይኮሎጂ አንዱ ነው። ከዛ ስለ ግሩፕ እናወራለን፣ ስለ ካልቸር እናወራለን። እዛ ውስጥ ደግሞ ሶሺዮሎጂ ይመጣል፣ አንትሮፖሎጂ ይመጣል፣ ስለ ፓወር እናወራለን ይላል። ስለ ፖለቲክስ እዛ ውስጥ ፖለቲካሉ ይመጣል፣ ሲቪሉ ይመጣል፣ ሲቪክሱ ይመጣል። ሌሎች አይነት ነገሮችም አሉ። ብዙ ነው። በቃ የማይገባው ኦቢ ላይ የማይመጣ ዲስፕሊን የለም። ከዚህ አንጻር ኢንተርዲስፕሊነሪ የሆነ አይነት ኦሪንቴሽን ነው ያለው። ወደፊት በሰፊው እንመለከተዋለን። እዚህኛውም ላይ እዚህም ቻፕተር ላይ ቤዚካሊ ሜጀር ኮንትሪቢዩተር ተብሎ የሚጠሩ ዲስፕሊኖችንም ለማየት እንሞክራለን። እዛ ውስጥ ስንመለከት ሳይኮሎጂ አይቀርም፣ ፖለቲካል ሳይንሱ አይቀርም፣ አንትሮፖሎጂ አይቀርም፣ ሶሺዮሎጂ፣ ሶሻል ሳይኮሎጂ የሌለ አይነት ዲስፕሊን የለም። ከዚህ አንጻር ኦቢ መገለጫ ባህሪው ምንድን ነው ስንል አንዱ ኢንተርዲስፕሊናሪ መሆኑ ነው ማለት ነው። ላኛው እንግዲህ እንዳልኳችሁ በኔቸሩ ቢሄቪየራል ሳይንስ ነው። ቢሄቪየራል ሳይንስ ነው። ሰዎች ቢሄቪየር ላይ፣ ሰዎች አክት የሚያደርጉት ላይ፣ ሰዎች ፐርፎርም የሚያደርጉት ላይ፣ ሰዎች አቲቲዩድ ላይ፣ ሰዎች ሳይኮሎጂካል ሜካፕ ላይ ቤዝ ያደረገ ዲስፕሊን ነው። ሌላኛው ሳይንቲፊክ ዩናይት ሜቶድን የሚከተል ነው የኦርጋኒዛሽናል ቢሄቪየር ብለን የምንጠራው። ስለዚህ ትራዲሽናል የሆነውን እሱን ያትቶ ኦልሞስት እያንዳንዷን ነገር ሲስተማቲክ በሆነ ወይ ሳይንቲፊክ በሆነ ወይ ለማብራራት ጥረት የሚያደርግ ነው። ለዛ የሚሆኑ በጣም ራሱን የቻሉ ትላልቅ ቦዲ ኦፍ ኖሌጆች አሉት ኦቢ ላይ። በጣም ብዙ ቲዮሪዎች፣ በጣም ብዙ ምሳሌ ሲምፕል ኤግዛምፕል ብንመለከት ፐርሶናሊቲ ላይ ራይዜክን ብንመለከት ራይዜክ ራሱ የቻለ አንድ ሳይንቲፊክ ሜቶድ ኦፍ ፋውንዴሽን እንዳለው ያስረዳል። ግለሰቦች ያላቸውን ፐርሶናሊቲ በአይደንቲፋይ በማድረግ ለይሄኛው ለዚህ ስራ ይሆናል፣ ለይሄኛው ለዚህ ስራ አይሆንም ብለን መለየት እንችላለን። ይህንን ሳይንቲፊክ በሆነ ወይ ማብራራት የምንችለው ነው። ያኛው ስለ ኦቢ ዲስከስ ስናደርግ ኦቢ ላይ ምን ጊዜ መርሳት የሌለባችሁ ኦቢ ኦርጋኒዛሽናል ቢሄቪየር ብለን እንጠራው 3 ሌቭል ኦፍ አናሊሲስ ነው ያለው። ያ ማለት ኢንዲቪጁዋል ቢሄቪየር አለ፣ የግሩፕ ቢሄቪየር አለ፣ ከዛ ራሱን የቻለ የስትራክቸር ኦር እንዳጠቃላይ ትልቁ የሚመጣው የኦርጋኒዛሽናል ሌቭል ይመጣል ማለት ነው። ኦርጋኒዛሽናል ሌቭል ይመጣል። ያኛው ኦርጋኒዛሽናል ቢሄቪየር ዲስከስ ስናደርግ የአንዱ የኦርጋኒዛሽናል ቢሄቪየር መገለጫ ባህሉ ምንድነው? ኮንቲንጀንሲ አይነት ኦሪንቴሽን ነው ያለው። ኮንቲንጀንሲ ነው ስንል ሲቹዌሽን ላይ ቤዝ ያደረገ ነው። ሲቹዌሽን ላይ ቤዝ ያደረገ ነው። ቢፎር drawing any conclusion about the behavior we need to consider the situation ነው። ሲቹዌሽኑን ሁኔታውን ማድረግ አለብን፣ ኮንሲደር ማድረግ ይጠበቅብናል። ምክንያቱም አንድም ቢሄቪየርን አፌክት ከሚያደርጉት ነገሮች ውስጥ አንዱ ምን ስለሆነ ነው? ሲቹዌሽን ስለሆነ ማለት። ስለዚህ ከዚህ አንጻር ምን አይነት አፕሮች አለው ስንል የኮንቲንጀንሲ አይነት ኦሪንቴሽን አለው ማለት ነው። ኮንቲንጀንሲ አይነት ኦሪንቴሽን አለው። ኮንቲንጀንሲ አይነት ኦሪንቴሽን አለው። ስለዚህ ሰዎች የሆነ ነገር ሲናገሩ ያንን ነገር የተናገሩበት የሆነ አይነት ምን አለ ማለት ነው? ሲቹዌሽን ነው። ስለዚህ ያንን ሲቹዌሽንን ኮንሲደር ያደርጋል። ስለ ኦርጋኒዛሽናል ቢሄቪየር ዲስከስ ስናደርግ ላኛው በቃ ሂውማኒስቲክ አይነት ኦሪንቴሽን ነው ያለው። ሂውማኒስቲክ አይነት ኦሪንቴሽን ነው ያለው። ስለ ማሽን ስለ ምናምን አይደለም ፎከሱ። ኦርጋኒዛሽናል ቢሄቪየር ስንል በቃ ቤዚካሊ ስለ ሰው ነው ዲስከስ የሚያደርገው። እዚህ ውስጥ ሰዎች ስላላቸው ስብዕና፣ ስላላቸው አመለካከት፣ ስላላቸው አተያይ፣ ስላላቸው ለርኒንግ፣ ስላላቸው ፊሊንግ፣ ስላላቸው ኢሞሽን ነው ዲስከስ የሚያደርገው። ሰዎች ግሩፕ ውስጥ ኢንተራክት የሚያደርጉበት መንገድ ነው። ሰዎች ስትረስ እንዴት ነው ማኔጅ የሚያደርጉት? ሰዎች ኮንፍሊክትን እንዴት ነው ሞር ፋንክሽናል ማድረግ የሚችሉት? ሰዎች ስለ ፓወር ያላቸውም። ስለዚህ ቤዚካሊ ብዙዎቹን የምናያቸው ነገሮች በሙሉ ሂውማኒስቲክ ናቸው ማለት ነው። ስለዚህ ከዚህ አንጻር ኦርጋኒዛሽናል ቢሄቪየር ሂውማኒስቲክ አይነት ምናሉ ማለት ነው ኦሪንቴሽን አለው። ስለዚህ እንደዚህ በዋናነት ኦርጋኒዛሽናል ቢሄቪየርን ኤክስፕረስ የምናደርግበት ወይም ደግሞ ኦርጋኒዛሽናል ቢሄቪየርን ካራክተራይዝ የሚያደርጉልን ፋክተሮች ናቸው ማለት ፋክተሮች ናቸው። ስለ ኦቢ እንግዲህ ዲስከስ እያደረግን ነው። አሁን እዚህኛው ላይ ደግሞ የምንመለከታለን ስለ ኦርጋኒዛሽናል ቢሄቪየር ኦልሞስት አሁን የያዘውን አይነት ቅርጽ እንዲይዝ፣ አሁን የያዘውን ስትራክቸር እንዲይዝ ምን አይነት ባክግራውንድ አለው ኦር ከምንድን ነው የተነሳው የሚለውን ለማየት እንሞክራለን። ዴቨሎፕመንት ኦርጋኒዛሽናል ቢሄቪየር ስንመለከት እዚህ ውስጥ ሜጀር ዩናይት ኮንትሪቢዩተር ቲዮሪዎች አሉ።
እነዚህ ቲዮሪዎች እንግዲህ በማኔጅመንትም ውስጥ ያሉ ማኔጅመንት ቶትም ላይ የሚያይታችሁ ከሆነ እዛ ውስጥም ያሉ ቲዮሪዎች ናቸው። የመጀመሪያ ክላሲካል ስኩልስ ኦፍ ማኔጅመንት የሚባል አለ። ይሄ በሶስት ተከፍሎ እናየዋለን። ቢሄቪራል አለ። ቢሄቪራል አክቹዋሊ ሁለት ቲዮሪዎች አሉት። ከዛ በዘለለ ኮንቲንጀንሲ ውስጥ አለ። ኮንቲንጀንሲ ውስጥ በጣም ብዙ ስለ ሲስተም ስለ ሌሎችም አሁን ስለ ኦፕሬሽናል ሪሰርችም እነዚህ ነገሮች በዋናነት ያሉ ቲዮሪዎች ናቸው። እነዚህ ቲዮሪዎች ራሱን የቻለ ምን አላቸው? ድርሻ አላቸው። ሁሉም የሆነ ያክል ምን አላቸው? ድርሻ አላቸው። ስለዚህ ስለሱ ነው ዲስከስ የምናደርገው ማለት ነው። ከመጀመሪያው ስንጀምር እንግዲህ ስለ ክላሲካል ስኩልስ ኦፍ ማኔጅመንት አለ። ክላሲካል ስኩልስ ኦፍ ማኔጅመንት ነው የምንጠራው። በሶስት ካቴጎራይዝ ይደረጋል ብያቸዋል። አንዱ ሳይንቲፊክ ማኔጅመንት ነው። ሌላኛው ቢሮክራቲክ ማኔጅመንት ተብሎ ይጠራል። ከዛ ሌላኛው አድሚኒስትሬቲቭ ማኔጅመንት ተብሎ ይጠራል። አክቹዋሊ ከክላሲካል አፕሮች በፊት ያው ፕሪ ክላሲካል የሆነ በጣም ብዙ በማኔጅመንት ስንመለከተው በጣም ብዙ ቀደም ብሎ አለ። ምክንያቱም ስለ ማኔጅመንት ዲስከስ እናደርግ ያው በጣም አርሊ ዩናይት ኮንሴፕት እንደሆነ ይታወቃል። ማኔጅመንት ሴም ዋይዝ ኦርጋናይዜሽናል ቢሄቪየርም ፕሪ ክላሲካል ዩናይት ቶቶች አሉት፣ ግን ጎልቶ የሚታዩት ክላሲካል የሆነው ስለሆነ ከክላሲካል እንጀምራል። ክላሲካል አፕሮችን ስንመለከት እንግዲህ እንዳልኳቸው በሶስት ይከፈላል። አንዱ ሳይንቲፊክ ማኔጅመንት ነው። ከዛ ቢሮክራቲክ ማኔጅመንት አለ። ዘን የአድሚኒስትሬቲቭ ማኔጅመንት አለ። ሳይንቲፊክ ማኔጅመንት ላይ በጣም የሚታወቀው ፍሬድሪክ ቴይለር ነው። እንዳውም ዘ ፋዘር ኦፍ ሳይንቲፊክ ማኔጅመንት የሚባለው ፍሬድሪክ ቴይለር ነው። ከዛ በኋላ የፍራንክ ኤንድ ጀልበርዝ እንደዚህ ቤዚካሊ ከጋንት ቻርት ጋርም ተያይዞ ያሉ ነገሮችን ዴቨሎፕ ያደረጉ ናቸው። ሳይንቲፊክ ማኔጅመንት በተለይ ፕሮአክቲቪቲ ላይ ፎከስ አድርጎ ኤፊሽንሲ ላይ ፎከስ ያደረገ አይነት ዲስፕሊን ነው። ከዛ ወደ ቢሮክራቲክ ማኔጅመንት ስንመጣ ማክስ ዌበር አለ። ማክስ ዌበር በብዛት ከቢሮክራሲ ጋር ሪሌትድ የሆነ ኮንሴፕቶችን ዴቨሎፕ ያደረገ ነው። ዘን ወደ አድሚኒስትሬቲቭ ስንመጣ ደግሞ ሄንሪ ፋየል፣ ይሄ ደግሞ ሞር ኦፍ አድሚኒስትሬቲቭ ኢሹዎች ላይ ፎከስ አድርጎ በተለይ ፕሪንሲፕሎችን የወርኪንግ ፕሪንሲፕሎችን ዴቨሎፕ ማድረግ ላይ እና ድርጅትን የሆነ ነጥሎ ከማየት ይልቅ እንዳጠቃላይ ኦቨር ዩናይት ለማየት በመሞከር በዛ ውስጥ 14 አካባቢ የሚደርሱ የማኔጅመንት ፕሪንሲፕሎችን ዴቨሎፕ ያደረገልን ስኩል ነው። እዛም ውስጥ የኦርጋናይዜሽናል ቢሄቪየር ኢሹዎች ኮንሰርኖች አሉ ነው። አሁን ይህን ማምጣት ያስፈለገው ለዚህ ነው። ምሳሌ አሁን የመጀመሪያውን ብንመለከት ሳይንቲፊክ ማኔጅመንት ነው። ሳይንቲፊክ ማኔጅመንት እንግዲህ አላማው ኦር ፎከሱ የነበረው ትልቁ ፎከስ የነበረው ፕሮአክቲቪቲን እና ኤፊሽንሲ ማድረግ ነበረ፣ መጨመር ነበረ። ኤፊሽንሲ መጨመር ነበረ። እንዳልኳችሁ ትላልቆቹ ኮንትሪቢዩተሮች እዚህ ጋር የተዘረዘሩት ናቸው። እንደ ፍሬድሪክ ቴይለር፣ የሄንሪ ጋንት እንዲሁም ፍራንክ ኤንድ ጀልበርዝ ብለን እንጠራቸው። እነዚህ በተለይ ኤፊሽንሲ ላይ በጣም ፎከስ የሚያደርጉ ፕሮአክቲቪቲ ላይ ፎከስ ያደርጉ የነበሩ ኮንትሪቢዩተሮች ናቸው። ከነሱ በኋላ ነው እንግዲህ ሄንሪ ፋየል መምጣት የጀመረው። ፍሬድሪክ ቴይለር እንዳልኳችሁ ፋዘር ተብሎ ይጠራል። ከዛ የሊኒያን ጀልበርዝ እና ፍራንክ ጀልበርዝም እንዲሁም ሄንሪ ጋንትም ራሱን የቻለ ትልቅ የሆነ ምን አላቸው? ድርሻ አላቸው። ከዛ በዘለለ ወደ አድሚን ስንመጣ እንግዲህ ያው ክላሲካል ውስጥ ነው የሚገኙት እነዚህም። አክቹዋሊ ወደ አድሚን ስንመጣ አድሚኒስትሬቲቭ ስኩል ብለን የምንጠራው እንግዲህ ይሄኛው ደግሞ ሞር ኦፍ ማኔጀራል ፕሪንሲፕሎችን በተለይ አሁን ያኛው ፎከሱ የነበረው ወርክ ሜቶዶችን እያሻሻሉ ፕሮአክቲቪቲያቸውን የሚጨምሩበትን መንገድ ኤፊሽንሲ የሚሻሻልበት መንገድ ላይ ፎከስ የሚያደርገው። ይሄኛው ሲሆን ግን እንዳጠቃላይ ወደ መምጣት ጀመረ። ወደ ወርክ ሜተድ ላይ ምናምን ላይ ፎከስ ከማድረግ ይልቅ እንዳጠቃላይ ፕሪንሲፕሎችን ዴቨሎፕ ማድረግ ማኔጀራል አይነት ፕሪንሲፕሎችን እዛ ውስጥ ከሪሙነሬሽን ጋር ከዩኒቲ ኦፍ ዳይሬክሽን ጋር ሴንትራላይዜሽን፣ ኢኩዊቲ፣ ስፕሪድ ዲ ኮርፐስ የሚባል ዩኒቲ ኮማንድ የሚባል ሌሎችም አይነት ፕሪንሲፕሎችን 14 ይደርሳሉ። እንደዚያን 14 አካባቢ የሚደርሱ የማኔጅመንት ፕሪንሲፕሎችን ፎከስ አድርጎ ስለዚህ የሆነ ሲንግል የሆነ ፕሮአክቲቪቲ ላይ ወይም ኤፊሽንሲ ላይ ፎከስ ያደረገ ሳይሆን እንዳጠቃላይ አንድ ካምፓኒ አድሚኒስትሬት ሲደረግ አድሚኒስትሬት የሚደረግበትን አቅጣጫ ፕሪንሲፕሎችን የጋይዲንግ ፕሪንሲፕሎችን ኢሹዎችን ዴቨሎፕ የተደረገበት አይነት ስቴጅ ነው። እዛ ውስጥ የአምስት ስቴጅ ላይ ለኦርጋናይዜሽናል ቢሄቪየር ራሱን የቻለ ምን አለው ነው ኮንትሪቢሽን አለው ነው ለራሱን የቻለ ኮንትሪቢሽን አለው። ይሄ ሄንሪ ፋየል ተብሎ ይጠራል። የአድሚኒስትሬቲቭ ስኩል ኮንትሪቢዩተር የማኔጅመንት ፕሪንሲፕሎችን ዴቨሎፕ ያደረገልን ግለሰብ ነው። ያኛው የቢሮክራቲክ ማኔጅመንት ነው። ቢሮክራቲክ ማኔጅመንት እንግዲህ ይሄ ከፍሬንች ተርም የመጣ ነው። ቢሮክራቲክ ተብሎ የሚጠራ እንግዲህ ሩል ፍሮም ኦፊስ ኦር ዴስክ የሚል አይነት ተርጓሚ ያለው ሊትራሊ ዲፋይን ሲደረግ ቢሮክራቲ እንግዲህ ኤቭሪቲንግ አኮርዲንግ ቱ ቡክ ነው። እንግዲህ መጽሐፍን መሰረት ባደረገ መልኩ ነው። መጽሐፍን መሰረት ባደረገ መልኩ በተቀመጠ ህግ በተቀመጠ አቅጣጫ የመጓዝን ነገር የቢሮክራቲክ ተብሎ ይጠራል ነው።
የቢሮክራቲክ ማኔጅመንት ትልቁ አድቮኬተር ማክስ ዌበር ተብሎ ይጠራል። ትልቅ የሆነ አይነት ስኮላር ነው። እንግዲህ እውቀትን ቤዝ ያደረገ መሰረት ያደረገ አይነት ኮንትሮል ላይ ኤክሰርሳይዝ ማድረግን ሪኮመንድ የሚያደርግ ኦር ያንን ያስተማረ ነው። በዋናነት እንግዲህ ይህም ከኤፊሽንሲ ጋር የሚያያዝ አይነት ኮንሰርን አለ ቢሮክራቲክ ማኔጅመንት ብለን የምንጠራው። በዋናነት እንግዲህ ክላሲካል ማኔጅመንት ኮንሰርኑ ከፕሮአክቲቪቲ ጋር ከኤፊሽንሲ ጋር ከምናምን ጋር የሚያያዝ ነው። እንዳጠቃላይ ክላሲካል ብለን የምንጠራው በተለይ ከኢንዱስትሪያላይዜሽን ጋር ምናምን አይነት የተያያዘ አይነት ኤሪያ ስላላቸው የዛኔ ትልቁ ኮንሰርን ናቸው። ፎከሳቸው ፕሮአክቲቪቲ የሚጨምርበት ኤፊሽንሲ የሚሻሻልበት ፎከስ ያደርጉ ስለነበረ ነው። ስለዚህ በተቻለ መጠን ስራዎችንም በተቀላጠፈ መንገድ ለመስራት እነዚህ አይነት አቅጣጫዎችን ማስቀመጥ ላይ ፎከስ ያደርጉ ነበር። ለዚያ ነው ቢሮክራቲክ ማኔጅመንትም ራሱን የቻለ ምናለው ድርሻ አለው። ያን ይመስላል። እዛ ውስጥ እንግዲህ ለኦርጋናይዜሽናል ቢሄቪየር የሚሆኑ አንዳንድ መሰረታዊ አይነት ዲሲፕሊኖችን ኦር ኮንሴፕቶች የተገኙበት ነው። ስለዚህ ያን ይመስላል አንዱ ቲዮሪ። ከዛ ወደ ሁለተኛው ስመጣ የቢሄቪራል ማኔጅመንት ቲዮሪ ነው። ቢሄቪራል ማኔጅመንት ቲዮሪ እንግዲህ ሞር ኦፍ ሂውማኒስቲክ ዩናይት ኦሪንቴሽኖች ዴቨሎፕ እየተደረጉበት ሰዎች ማሽን እንዳልሆኑ ሪሊ ሰዎች ኬር እንደሚፈልጉ ሰዎች ኢሞሽን እንዳላቸው ሰዎች ሪሊ አንዱ ከአንዱ እንደሚለይ የተለያየ አይነት ትሪትመንት እንደሚፈልጉ መታወቅ የጀመረበት አይነት ስቴጅ ነው የዚህ ቢሄቪራል ማኔጅመንት ቲዮሪ ብለን የምንጠራው። እንዳውም ከቢሄቪራል በፊትም ከቢሄቪራል ማኔጅመንት ቲዮሪ በፊትም እንዳውም ሂውማን ተብሎ የሚጠራው ሂውማን አፕሮች ተብሎ የሚጠራ አለ። እሱ በዋናነት እንግዲህ ግለሰቦች ሳይኮሎጂካል አይነት ሜካፕ እንዳላቸው አንደርስታንድ የተደረገበት ማኔጅ ስናደርግም ማኔጅመንታችን በዋናነት ያንን ኮንሲደር ባደረገ መልኩ መሆን እንዳለበት የታወቀበት አይነት ስቴጅ ነው ማለት ነው። ቢሄቪራል አፕሮች ብለን የምንጠራው እንግዲህ ሳይኮሎጂካል ኤንድ ሶሻል አስፔክት ኦፍ ወርክ ኮንሲደር የተደረገበት ነው። እንዳልኳቸው ሂውማን ሪሶርስ አፕሮች ተብሎም ይጠቀሳል። ያም እንግዲህ ኦፕቲመም የሆነ አይነት ዩዝ ኦፍ ወርከርን ፖዘቲቭ በሆነ አይነት መንገድ መጠቀም ነው። እዚህ ውስጥ በጣም የሚጠቀሱ ትላልቅ ግለሰቦች አሉ። የኤልተን የሚጠቀሰው በተለይ ከሂውማንም አፕሮች ጋር ተያይዘው የሃዋትሮን ኤክስፐሪመንት ተብሎ ይጠቀሳል። የአብርሃም ማስሎውን ኒድ ሂራርኪ፣ ዳግላስ ማክግሪገር፣ ሌሎችም የሚጠቀሱ ትላልቅ ስኮላሮች አሉ። ሞቲቬሽንም ላይ ምንም ላይ እናያቸዋለን ስኮላሮቹ። እነዚህ ስኮላሮች የመጡበት ማኔጅመንትን እንዳጠቃላይ ኦርጋናይዜሽናል ቢሄቪየርን ኦርጋናይዜሽንን ከዛ አንጻር መረዳት የተጀመረበት አይነት ዘመን ነው። ስለ ኦርጋናይዜሽንም አብረን ስለምንመለከት ሶስተኛው አፕሮች የሞደርን አፕሮች ተብሎ የሚጠቀሱ አፕሮች ነው። ሞደርን አፕሮች ኦር የኮንቲንጀንሲ አፕሮች እዚህ ጋር ስናይ የነበረ ኮንቲንጀንሲ ቲዮሪ ብለን የምንጠራው እዚህ ውስጥ የሞደርን ቲዮሪ ውስጥ አክቹዋሊ የሚካተት ነው። እሱ ዴቨሎፕ የተደረገበት አይነት ስቴጅ ነው ሞደርን አፕሮች ብለን የምንጠራው። ሞደርን አፕሮች ይሄ ቤዚካሊ ሁለቱን ስኩሎች ኮምባይን ለማድረግ ጥረት የሚያደርግ ነው። አንዱ የመጀመሪያው ክላሲካል የሆነው እና ከዛ ሁለተኛ ላይ ደግሞ ያለውን የቢሄቪራል ወይ ደግሞ ሂውማን ሪሌሽን አፕሮች ተብሎ የሚጠሩ አሉ። እነሱን ለማስታረቅ ያቀደ ነው የሞደርን አፕሮች ተብሎ የሚጠራው። የሞደርን አፕሮች ቲዮሪዎች እንግዲህ ኤክስቴንሽን ላይ ኢምፕሩቭመንት ላይ ሲንተሲስ ላይ ይሰራል። ሲንተሲስ ሁለቱም ተርም አለው ሲንተሲስ ብለን የምንጠራው እንግዲህ ሁለቱን አስታርቆ የሚሄድ አይነት ነገር ክላሲካል የሆነውን ሂውማን ሪሌሽን ያ ማለትም ፕሮአክቲቪቲ እና ኤፊሽንሲም መሰረታዊ የሆነ ነገር እንደሆነ ይታወቃል። በጎን በኩል ደግሞ ሰዎች ሞቲቬሽን ሰዎች እንደ ግለሰብ ሳቲስፋይ ማድረግም አንዱ መሰረታዊ የሆነ ነገርም እንደሆነ ኮንሲደር ያደርጋል። ስለዚህ ሁለቱን አብሮ ማድረግ የሚችል ማስኬድ የሚችል አይነት ቲዮሪዎች ዴቨሎፕ የተደረጉበት የሞደርን ማኔጅመንት ነው የሚጠራው። እዚህ ውስጥ ሞደርን ማኔጅመንት ላይ የሚጠቀሱ ትላልቅ ቲዮሪዎች አሉ። በተለይ የኳንታቲቭ ማኔጅመንት ተብሎ የሚጠራው የሳይንስ አፕሮች ወይም ደግሞ ለዛ ነው ቅድም ኦቢ ሳይንቲፊክ ዩናይት አለው ስንል የአንዱ የኦፕሬሽናል ሪሰርች ብለን የምንጠራው ደግሞ ይሄ ማኔጅመንት ሳይንስ ተብሎ የሚጠቀሰው እሱ ዴቨሎፕ የተደረገበት አይነት ስቴጅ ነው። ያ ማለትም የኳንታቲቭ የሆኑ አፕሊኬሽኖችን ኦር ካልኩሌሽን ቤዝድ የሆኑ አይነት አፕሊኬሽኖችን ለማኔጅመንት አፕላይ ማድረግ የተጀመረበት ዘመን ነው። አሁን ስለ ኦፕሬሽን ሪሰርች፣ ስለ አሳይመንት ፕሮብለም፣ ስለ ትራንስፖርቴሽን፣ ስለ ሊኒየር ፕሮግራሚንግ ምናምን የምናያቸው በሙሉ ማኔጅመንት ሳይንስ ወይም ደግሞ ኳንታቲቭ የሆነ አይነት አፕሮች ናቸው። እነዚህ ሞደርን ማኔጅመንት ውስጥ የምናገኛቸው ናቸው። ከዛ በዘለ ዲሲሽን ቲዮሪ አፕሮች አለ፣ ሲስተም አፕሮች አለ፣ ኮንቲንጀንሲ አፕሮች አለ። እነዚህ እንዳጠቃላይ በሞደርን ማኔጅመንት ቲዮሪዎች ውስጥ ያሉ ናቸው። እነዚህ እንዳጠቃላይ ለኦቢ ራሱን የቻለ ምን አላቸው ነው ድርሻ ያላቸው ቲዮሪዎች ናቸው ነው ድርሻ ያላቸው ቲዮሪዎች ናቸው። እንግዲህ ምን ይመስላል የሚለው ድርሻቸውን ወደፊት ሰፓሬት እያንዳንዱ ቻፕተር ላይ ይመጣሉ እናያቸው ነው። ፎር ኤግዛምፕል አሁን
አብርሃም ማስሎ ይመጣል ሞቲቬሽን ላይ። ሶ የአብርሃም ማስሎውን ኮንትሪቢሽን እናያለን። ቅድም የስነ ማግሪገርን እያየ ነበረ። ሌሎችም አሁን እዚህም ላይ ስናያቸው የነበሩትን ስለ ሲስተም ስናያቸው ያሉ ሲስተም አፕሮች የሚሉትም ዲሲሽን ቲዮሪም አፕሮችም ኮንቲንጀንሲ አፕሮችም ራሱን የቻለ ቦታ ይኖራቸዋል፣ ስፔች ይኖራቸዋል። ዛሬ በደንብ እያመጣን ለማየት እንሞክራለን። ነገር ግን እነዚህ ሶስቱ ቲዎሪዎች ማለትም ክላሲካል የሆነው የማኔጅመንት ቲዎሪ የሂውማን ሪሌሽን ላይ ወይም ደግሞ ቢሄቪየር ላይ ቤዝ ያደረገው ቲዎሪ ሆነ ሞደርን ወይም ደግሞ ሁለቱን የክላሲካል እና የሂውማን ሪሌሽን አንድ ላይ ሲንተሲስ አድርጎ የመጣው ቲዎሪ በዋናነት ለኦርጋናይዜሽናል ቢሄቪየር ኮንትሪቢዩት ያደረጉ ዲስፕሊኖች ናቸው። ሌላኛው እዚኛው ቻፕተር ዲስከስ የምናደርገው ለኦቢ ኮንትሪቢዩት ያደረጉ ዲሲፕሊኖች ምን ምንድን ናቸው ነው። እነዚህ ሳይኮሎጂ፣ ሶሺዮሎጂ፣ ሶሻል ሳይኮሎጂ፣ አንትሮፖሎጂ እና የፖለቲካል ሳይንስ ብለን የምንጠራቸው ትልቅ ኮንትሪቢዩሽን አላቸው። ቤዚካሊ ስለ ሳይኮሎጂ ብለን የምንጠራው እንግዲህ ስለ ኢንዲቪጁዋል ስለሆኑ ስለ ግለሰብም ሆነ ስለ ሌሎች አኒማልስ ብለን ስለምንጠራቸው ስላላቸው ቢሄቪየር ሜዥር የሚያደርግልን ኤክስፕሌን የሚያደርግልን አይነት ዲሲፕሊን ነው ሳይኮሎጂ። እሱ አንድ ትልቅ ኮንትሪቢዩተር ነው። ሶሺዮሎጂ ስለ ማህበረሰብ የሚያጠና ነው። አንትሮፖሎጂ እንግዲህ በማህበረሰብ ውስጥ ያለን ካልቸርን፣ ሌሎች አይነት ሰዎች በማህበረሰብ ውስጥ ያላቸውን አክቲቪቲ እሱን የሚያጠና ስተዲ ኦፍ ሶሳይቲ ቱ ለርን አባውት ሂውማን ቢንግስ ኤንድ ዜር አክቲቪቲ ነው። ስለዚህ ግለሰቦች በአንድ ሶሳይቲ ውስጥ በማህበረሰብ ውስጥ ያላቸውን አክቲቪቲ ስለሱ የሚያጠና በተለይ ስለ ካልቸር ከካልቸር ጋር ተያይዞ ያሉ ኮንሰርኖችን የሚያጠናልን አንትሮፖሎጂ ተብሎ ይጠራል። ሶሻል ሳይኮሎጂ አለ። እንግዲህ ሶሻል ሳይኮሎጂ ሲሆን ሞር ኦፍ ኢንዲቪጁዋል ላይ ይሆናል። ግን ሶሻል ሲሆን ግለሰብ ኢቨን አንድ ግለሰብ ግሩፕ ውስጥ ሶሻል የሆነ ሶሳይቲ ውስጥ የሚኖረውን ኢንተራክሽን የሚያጠናልን ነው። ሶሻል ሳይኮሎጂ አለ። ፖለቲካል ሳይንስ አለ። እንግዲህ ፖለቲካል በሆናይት ኢንቫይሮንመንቶች ውስጥ ኢንዲቪጁዋል እና ግሩፖች በምን አይነት መልኩ አክት ያደርጋሉ የሚሉት እነዚህ ቤዚካሊ የሚጠቀሱ ዲስፕሊኖች ናቸው። ለዚህ ነው ኦርጋናይዜሽናል ቢሄቪየር ብለን የምንጠራው የሆነ የማኔጅመንት ላይ ብቻ ያለ አይነት ዲስፕሊን አለ። ለዛ መልቲ ዲስፕሊነሪ ኦር ኢንተር ዲስፕሊነሪ ነው ብለን የጠራ ነው። ከዚህ አንጻር ነው ማለት ነው። በኋላ እያንዳንዱ ቻፕተርን ስንመለከትም እዛ ላይ በደንብ ታዘቡታላችሁ። ስለ ሳይኮሎጂ ስንመለከት እንግዲህ ሳይኮሎጂ ሞር ኦፍ ማይክሮ ሌቭል ኦፍ አናሊሲስ ያለው ነው። ኢንዲቪጁዋል ላይ ወይ ደግሞ ማይክሮ ሌቭል ኦፍ አናሊሲስ ያለው ሲሆን ሌሎቹ ግን ሞር ኦፍ ማክሮ ኮንሴፕት አላቸው። ስለ ግሩፕ ፕሮሰስ፣ ስለ ኦርጋናይዜሽን ፎከስ ያደርጋሉ። በተለይ ሶሺዮሎጂን ብንመለከት፣ አንትሮፖሎጂን ብንመለከት፣ ሶሻል ሳይኮሎጂ ብንመለከት፣ ፖለቲካል ሳይንስ ስንመለከት ከኢንዲቪጁዋል ይወጣል፣ ማክሮ ይሆናል ኮንሴፕታቸው። ሳይኮሎጂ ስንመለከት ግን በብዛት ስለ ግለሰብ ኮንሰርን የሚያደርግ የሚጨነቅ አይነት ዲሲፕሊን ስለሆነ የሳይኮሎጂ ኮንትሪቢሽን ሞር ኦፍ ኢንዲቪጁዋል ይሆንና ማይክሮ ሌቭል ኦፍ አናሊሲስ ይሆናል። ራስ ሌሎች ግን ማክሮ ኮንሴፕት ያላቸው እና ግሩፕ ፕሮሰስ ላይ ፎከስ የሚያደርጉ ናቸው። ዳዘር ፓርት ኦርጋናይዜሽናል ቢሄቪየር 21 ሴንቸሪ ላይ ምን አይነት ሁኔታ ነው ያለው? ኦር ሪያሊቲ ምን ይመስላል ስንል በተለይ ወርክ ፕሌስ ላይ ያለው ሪያሊቲ ምን ይመስላል ስንል አሁን ላይ በጣም ሃይ ዩናይት የወርክ ፎርስ ዳይቨርሲቲ ነው ያለው። አለማችን ኦልሞስት የግሎባላይዜሽን አይነት ሴንስ ውስጥ ስለገባ ቦታዎች ላይ አንድ ካምፓኒ ላይ የሚሰሩ ሰዎች ከተለያየ ቦታ የመጡ ሊሆኑ ይችላሉ ማለት ነው። በተለይ አሁን መልቲናሽናል ኮርፖሬሽኖች ላይ ስንመለከት ዳይቨርሲቲዎች በጣም ይበዛሉ። ኢቨን መልቲናሽናል እንኳን ባይሆን በእኛም ሀገር ባለ አንድ ተቋም ላይ እንኳን ብንወስድ እዛ ተቋም ላይ በጣም ዳይቨርስ የሆነ አይነት ሶሳይቲ ነው ያለው። የመጣበት ቦታ የሚለያይ፣ እምነቱ የሚለያይ፣ በጀንደር የሚለያይ፣ በፖለቲካ ኦሪንቴሽን የሚለያይ ነው። በጣም የወርክ ፎርስ ዳይቨርሲቲ በጣም ሀይ ነው። ስለዚህ ያንን በጣም ማኔጅ ማድረግ የሚያስፈልግበት፣ ግሎባላይዜሽኑ በጣም የግሎባላይዜሽን ኢምፓክት በጣም ሂውጅ የሆነበት፣ የወርክ ፎርሱ ቼንጅ ማድረግ በፊት ለምሳሌ ከ20 ዓመት በፊት የነበሩ ሰራተኞችን ያስደስታቸው የነበረ እና አሁን ላይ ያሉ ሰራተኞችን የሚያስደስታቸው ነገር ምን ያደርጋል? ይለያያሉ። ወርክ ፎርሱ እንዳጠቃላይ ሜንታሊቲ ማይንድ ሴቱ ቼንጅ ያደርግበት ነው። የኮንሱመር ኤክስፔክቴሽን በየጊዜው ያደርጋል ቼንጅ ያደርጋል። ለሆነ ሰዓት ለጥራት የተሰጠው ብያኔ አሁን ላይ ያ ብያኔ ላይሆን ይችላል። የሆነ ሰዓት በቃ ምርጥ የተባለው አይነት መኪና አሁን ላይ ምርጥ ላይሆን ይችላል። የኮንሱመር ኤክስፔክቴሽን ኢቨን ፍሮም ታይም ቱ ታይም ቼንጅ የማድረግ ድርጅቶች ቼንጅ ያደርጋሉ። እነዚህ ቤዚካሊ እንግዲህ 21 ሴንቸሪ ላይ ያለ ትሬንድ ነው ማለት ነው። ዳዘር ፓርት ኦርጋናይዜሽናል ሲስተም ምን ይመስላል ስንል እንግዲህ ቀደም ብለንም ለማየት እየሞከርን ነበረ።
ሲስተም ነው ብያቸዋለሁ። ግለሰብ ራሱን የቻለ ሲስተም ነው። ራሱን የቻለ ዳይጀስት ሲስተም፣ ሁሉም ራሱን የቻለ ሲስተም አለው። ኢቭን በሲስተም ውስጥ ራሱን የቻለ ምናለ ሰብ ሲስተም አለው። ሰው ግን እንደ አንድ መዋቅር ነው። እጅ፣ እግር፣ ነገሮች አሉ ተቀናጅተው ግለሰብን ከአንድ ቦታ ወደ ሌላ ቦታ እንዲንቀሳቀስ የሚያደርጉት እንዲያስብ የሚያደርጉት ነገሮች ናቸው እንግዲህ ሲስተም ብለን የምንጠራው። ሲስተም ሲሪስ ኦፍ ፋንክሽንስ ኦር አክቲቪቲዎችን የያዘ ሲሆን ያም እንግዲህ በድርጅቱም ውስጥ ምሳሌ ድርጅቱን ስንመለከት እዛ ውስጥ ሲስተም ድርጅትን እንደ አንድ ሲስተም ኮንሲደር ካደረግነው በዛ ሲስተም ውስጥ ራሱን የቻለ አለ ሰብ ሲስተም አለ። እነዚያ ሰብ ሲስተሞች አብረው ነው የሚሰሩት። አብረው ሲሰሩ ለአንድ የሆነ አይነት ለጋራ አላማ ነው የሚሰሩት። ፎር ኤግዛምፕል ማርኬቲንግ ካለ፣ ኦፕሬሽን ካለ፣ ፋይናንስ ካለ፣ ኤችአር ካለ፣ አይቲ ካለ እነዚህ ራሱን የቻለ ሰብ ሲስተም ይኖራቸዋል። ግን ያ ሰብ ሲስተም የሚሄደው ወደ አንድ ሲስተም ነው የሚሄደው። ምክንያቱም አላማቸው የጋራ የሆነ አይነት አላማ ስላላቸው ስለዚህ ሲስተም ብለን የምንጠራው እንግዲህ ያንን ነው። እነዛ የሚቀናጁበት አንድ የጋራ የሆነ አይነት አላማን ለማሳካት ሲሉ ኦርጋናይዝድ ሆነው በጋራ የሚሰሩበትን ማዕቀፍ ነው እንግዲህ ሲስተም ብለን የምንጠራው። ሲስተም ተብሎ የሚጠራው ሲስተም ሁለት አይነት ሲስተም አለ። ኦፕን ሲስተም አለ፣ ክሎዝ ሲስተም አለ። ኦፕን ሲሆን ብዙ ነገሮችን አክሴፕት ለማድረግ ኦፕን ይሆናል ማለት ነው። ክሎዝ ሲሆን ግን ለፊድባክ ራሱን ክፍት ያላደረገ ሲሆን ያንን ክሎዝ ሲስተም ብለን እንጠራዋለን። ክሎዝ ዩናይት ሲስተም አለ፣ አንዳንዶች ኦፕን ዩናይት ሲስተም አለ። በብዛት ሪኮመንድ የሚደረገው ኦፕን ዩናይት ሲስተም እንዲኖረን ነው። ሌላኛው ስለ ሲስተም መቼም ዲስከስ ሲደረግ ሞር ሲስተም በደንብ ኤክስፕረስ ሊያደርግልን የሚችል አንድ ተርም አለ። እሱም ሲነርጂ ተብሎ ይጠራል። እንግዲህ ሲነርጂ ሀሳቡን መሰላችሁ፣ በሲነርጂ አንድ ሲደመር አንድ የምናውቀው ቤዚካሊ ሁለት ነው። አንድ ሲደመር አንድ ብለን ብንጠይቅ የምንመልሰው ሁለት ነው። በሲነርጂ ግን 1+1 ኢዝ ግሬተር ዛን 2 ነው። ከሁለት በላይ ነው። ያ ማለት ምሳሌ ኤክስ እና ዋይ የሚባሉ ግለሰቦች ቢኖሩ ኤክስ በቀን የሚሰራው 100 ቢሆን ዋይም በቀን መስራት የሚችለው 100 ቢሆን ሁለቱ ስንት ያመርታሉ ማለት ነው? 200 ያመርታሉ ነው። ነገር ግን ኤክስ እና ዋይ ተቀናጅተው ቢሰሩ በቀን 250 ያመርታሉ ብሎ የሚያስብልን ነው ያን ሲነርጂ። ምክንያቱም በሲነርጂ ውስጥ አንዱ የአንዱን ክፍተት እየሞላ አሁን ካለው ፕሮዲስ ከሚያደርግበት አቅም በላይ፣ ምክንያቱም ሰዎች በጣም ብዙ ፖቴንሻል አላቸው። ያንን ፖቴንሻላቸውን ግን መጠቀም የሚችሉት ሪሊ አብሯቸው ሊሰራ የሚችል ሰው የእነሱን ክፍተት ማግኘት ሲችል ነው ማለት ነው፣ መሙላት ሲችል ነው ማለት ነው። ሲነርጂ ብለን የምንጠራው ያን ነው። አንዱ የአንዱን ክፍተት እየሞላ፣ አንዱ የአንዱን ችግር፣ አንዱ የአንዱን ጉድለት እየሞላ፣ ስለዚህ ኢንዲቪጁዋሊ ፐርፎርም ከሚያደርጉት በላይ በጋራ ፐርፎርም ማድረግ ነው። በቃ ሲነርጂ አላማው ያ ነው። ኦር ሲነርጂ ቲም ስፕሪት በቲም ስፕሪት ወርክ ይደረግና ስለዚህ ግለሰቦች በየግል እንዳልኳቸው ቅድም በየግል 100 ያመርታሉ። ሲደመር 200 ነው የሚሆነው። ነገር ግን ሁለቱ ተቀናጅተው ሲሰሩ በቀን 250 ፕሮዲስ ማድረግ ነው። ሲነርጂ the sum of individual contribution exceed the simple summations of them ነው። ስለዚህ ሲምፕሊ ሳም አድርገን የምናገኘው ከዛ በላይ የሆነ አይነት ነገርን ከሁለት ሲነርጂ ብለን እንጠራዋለን ነው። እንግዲህ ቤዚካሊ እንግዲህ ቻፕተር 1 ይህን ይመስል ነበረ። ኢንትሮዳክተሪ ነው እንዳልኳችሁ። እዚህ ውስጥ በዋናነት እንድታዩት ኦር ኮንሲደር እንድታደርጉት የምፈልገው ነገር ኦርጋናይዜሽን 3 ሌቭል አለው ነው። ኦቢ የኢንዲቪጁዋል ሌቭል አለው፣ ግሩፕ ሌቭል አለው፣ ኦርጋናይዜሽን ሌቭል አለው። ከዚህ በኋላ በሚኖረን ቻፕተር እነዚህ ሌቭሎች እያየን እነዚህ ሌቭሎች ድርጅት ላይ ያላቸው ኢምፓክት ምን ይመስላል፣ እነሱ እንዴት ነው ኢምፓክት የሚደረጉት የሚለውን በዋናነት የምንመለከትበት ይሆናል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁኝ። ለቻናሉ አዲስ የሆናችሁ ቤተሰቦች አሁንም ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ካያችሁ በኋላ ከተመቻችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ እንዲደርስ ሼር ማድረጋችሁን እንዳትረሱ ስል ጠይቃለሁ። ከዚህ በኋላ ያሉትን ቪዲዮዎች በተቻለ ፍጥነት አፕሎድ ለማድረግ እጥራለሁኝ። ስለተከታተላችሁኝ በድጋሚ ከልብ አመሰግናለሁ።